ክቡራትና ክቡራን ወደ መድረኩ ተወዳጁን የፊልምና የቲያትር ባለሙያ ሽመልስ አበራ ጆሮን ጋብዛለሁ። ሽሜ ከሞን ሽመልስ አበራ ጆሮ የመጀመሪያ ጥያቄ የዘፈን እንግዲህ ብዙ ጊዜ እንግዶቼ ሲመጡ ዘፈን ይዘጋጅላቸው ሲባል ይሄ ዘፈን ካልሆነ አልክ የመረጥክበት ምክንያት አልገባኝም። ከዛን ጀምር ሽሜ። ለሚስቴ ነው። ሚስቴ አሜሪካ ያለችው ስለዚህ ሁሌ ትናፍቀኛለች። መቼ ነው የምትመጪው? ለዛ ነው የመረጥኩላት። ሁለተኛ በጣም ግርማ ተፈራን በዚህ ሙያ ውስጥ ከማከብረው ሰው አንዱ ነው። ለሁለቱ ምርጫ እንዲሆን ግን የሚስቴ ነው አንደኛ ዋናው ብዙ ጊዜ ሆናት አሜሪካን ሀገር ሪታ 7 ወር። ስለዚህ በጣም በናፍቆት ተሰቃይተሃል። ምን ይጠየቃል እንደ ላባብስብ ብዬ ነው በጣም እንድትናፍቅ። ያው ታውቀዋለች እሷ እንዴት እንደምናፍቃትና 7 ወር ደግሞ በፍቅር ላይ በጣም ትልቅና ሰፊ ጊዜ። ስለዚህ እንግዲህ የሚመልስላት ይመስለኛል። ስለ ፊልምና ቲያትር ስናስብ ሽሜ እንግዲህ ወደ ከ15 ዓመት በላይ ሆነ በዚህ ሙያ ላይ ወደ 20 ሊሆን ነው። 20 ቀንሽ የለ ነው ከእናቴ ወደ ውስጥ እንዳለው ስለሆነ የጀመርኩት አጠቃላይ እድሜ 20 ነው እያልክ ነው ተጀመረ እንዴ? ማን ነው ግን እዚህ ወንበር ላይ ቁጭ ብሎ የእውነት እድሜ የሚያወራ? ጠፋ እኮ ነው። ያው ከማን እንማር ከእናንተ ነው ብዬ ነው። ባለፈው ሳይ በጣም ወርጫም ነበር። አሁን ስሰማ ደግሞ ወክ ሳይሆን ወርክ አድርጎታል ሁሉ ተባለ። ትሄዳለህ? በጣም ምንድን እንደ ሆቢ ሆኖ ነው ወይስ ለዚሁ ለተክለ ሰውነት ሲባል ነው? አይ ያው ከጤናም ከድምጽም ለድምጽም ለብዙ ነገር ይረዳል። ጂም ሰራ ነበረ ለረጅም ጊዜ። ግን አሁን አንዳንዴ ረጅም ወደ 6 ቲያትሮች ስለማጠና አሁን ጂም ለመስራት ስለማልችል በወቅ ቀየር ነው። አንዳንዴ ያው መኪናም የማይደርስበት ቦታ እኛ በእግራችን ደርሰን እንመጣለን እና ወኩ ለዛ ነው ለጤናም ለስፖርትም ያው ለስራም ሰውነትም ለመቀነስ እያየው ነበረ። ሽሜ መቼም በጣም የእድገትህ የለውጡ ጉዳይ እኔ እንጃ እኔ በጣም ነው የገረመኝ። ለነገሩ ሁላችንም ቢሆን በዛ አይነት ነገር ውስጥ ነው ያረፍነው። በጣም ነው የሚገርመው። ምን ነው የምታውቂው ነገር አለ? ሽሜ ድሮ ወዛደር ነበርክ? በቃ ሜዴን የሚያስታውስ ፎቶ ነው። ምንድነው? አይ በፊት ላይ ያየሁት ነገር ኮስተር ማለቱ፣ አለባበሱ፣ ኮፍያው ሽሜያችን መቼ ይሆን? ዓመተ ዓለም ነው መቼም ዓመተ ምህረት አለ። ረጅም እኔ አላውቀውም። እኔም የሚገርም ከልጅነት የጀምሮ ካራክተር መላበስ የምችል ይመስለኛል። የዛ ማስታወሻ ነው። ስለዚህ አሁን ተቀባሪው ይሄንን ካራክተር ለረፍት የመጣ ፍቅር የሚል ጂል ካራክተር ስጫወት ተጫውቻለሁና እንግዲህ ከልጅነት የጀምሮ ነበር ካራክተር። ዋው! ለረፍት የመጣ ፍቅር ላይ ልክ እንደዚሁ ነበር የለበሰውም የተወነውም። ደስ አይልም? ሰው ትላንትን ሲኖር ዝም ብዬ ታሪክ ነው የሰማሁት። ምናልባት እውነት ይሁን ውሸት አላውቅም። ልጅህን ለልጄ የወጋየሁ ንጋቱና አበራ ጆሮ ተባብለው ነበረ እና ያ ነገር ትንቢት ነገር ሆኖ እነሆ ልጆቻቸው ተጋቡ የሚባል ነገር ሰማሁ። ይሄ አፈ ታሪክ ነው እውነት ነው? እንግዲህ እኔም እንዳንተ ነው የሰማሁት። ማለት ነፍሷን ይማርና የሪታ እናት አምሳለ ገነት ከአሜሪካ እዚህ ከመጣች በኋላ እንደ ታሪክ የነገረችን ነገር ምንድነው? ድሮ አበራ ጆሮ ወጋየሁ ንጋቱ ጋር ይሄድ ነበርና
ከዛ አጋጣሚ አምሳለ ገነት እርጉዝ ነበረች። ስለዚህ ሆዷን ስሞ ልጅሽን ለልጄ ብለው ነበር አሉ። ለኔ ይሁን ለታላቅ ወንድሜ አላውቅም፣ ግን ለኔ ደረሰኝ። ዋው! ስለዚህ የምር ነው አላህ። እናም ምንድን ነው የሚባለው ሰራና ወደዚህ እውነታ ተለወጠ። ያው ሲጋቡ የተነሱት ፎቶ ነው። ሮሚዮ እና ጁሊየት በጣም ደስ ይላል። እኔ ግን ዝም ብዬ ሳስብ የእናንተ ልጅ ባረገኝ እላለሁ። ለምን መሰለህ? ስለ አያቶቼም ሳስብ ስለ ወላጆቼም ሳስብ በዚህ በኩል አበራ ጆሮ፣ በዚህ በኩል ወጋየሁ፣ እንደገና አባት ላይ አንተ የወለድከው ልጅ እርግጠኛ ነኝ በኪነ ጥበብ በጣም ተጽዕኖ ማሳደር በቻሉ የኪነ ጥበብ ሰዎች የተከበበ ይመስለኛል። ልጅ ባህሪ ላይ ምን አየህ? እንዴት ነው ገና ቢሆንም ምን ይስበዋል? እኔ እንጃ፣ ከወንዱን አላውቅም። ሴቷ ግን ወደ ኪነ ጥበቡ መታደላ ይመስለኛል። ምክንያቱም ሳያት ውዝዋዜ ትወዛወዛለች፣ ዳንስ ላይ ጎበዝ ነች። ከዛ ውጭ ደግሞ ኢሚቴት ማድረግ ትንሽ ትንሽ ትችላለች። ስለዚህ ወደዛ እሷ መታደላ ይመስለኛል። እሱ በጣም በጥባጭ ሙሉ የቤተሰቡን እስኪ ፎቶ ላሳያችሁ። ሴቷም ወንዱም ያሉበት ነው። ይሄ በጣም መሳጭ ፎቶ ይመስለኛል። ሌላው ሽመልስ አበራ ተውኔት ከመጀመሩ በፊት ኃይለኛ በዋና ስፖርት ኢትዮጵያን ለማስጠራት ፍላጎት ነበረው። እንደውም ከነ ኦሎምፒክ ላይ የመሄድ ከብዙ ሰዎች ጋር ስትጨቃጨቅ ሁሉ ትሰማ ነበር። እቺ ሀገር ምንድነው ከሯጭና ውጭ የለም እንደኛ ያለን እያልክ ነበር። አንተ ቀበና ወንዝ ላይ ነው። ተጨቃጨቀኛል። ይሄው መኛ በማስረጃ ነው የምናወራው። እንዴት እዚህ ውስጥ አይዋኝም መቼም። ወይ ልብስ ልታጥበን የመጣኸው ወይ ለምንድን ነው? የት ነው? ያም ያንጁ ሰዎችን እንደሚያደርጉት ለማድረግ ነው እንጂ እኔ በህይወቴ ዋና ዋኝቼ አላውቅም። ከምር ነው? አዎ፣ እኔ ውሃ በብርጭቆ እንጂ እንደዚህ ደፍሬ አላውቅም። እኔ አልችልም። ግን አሁን እንዲህ ላየው ሰው በቃ ሽሜ ድሮ ትልቅ ዋናተኛ የነበር አይመስልም? አቀማመጡ ፍሪዝ የሆነ ነገሩ። ከዛ ውጪ ምናልባት አሁን የሰማሁት አንድ ነገር አለ። ሽመልስ አበራ ጆሮ እንግዲህ በሂደት ቲያትር ቤት የመክፈት እንቅስቃሴ ላይ ነው። ባለፈው የቲያትር ቤት ዋጋ ይስተካከል የሚል ጩኸት ነበረ። በዛ ብዋልክ እንዴ እና ልክፈት አልክ? ብዋልክ ማለት ተናደድክ? አዎ፣ እሱማ ሁሌ ነው የምናደደው። በኪነ ጥበብ ላይ ያው እንዲስተካከሉ የምናስባቸው ነገሮች ባልተስተካከሉ ቁጥር መናደድ አይቀርም። ግን ቲያትር ቤት የመክፈት ዓላማ ድሮም ጀምሮ ህልሞ አለኝ። ምንም ነገር በዚህ ምድር ላይ ቢኖረኝ ላይደንቀኝ ይችላል። ቲያትር ቤት ካለኝ ግን በጣም ነው የምንደነቀው። ምክንያቱም በህልሜ ሁሉ የማየው ነገር ቲያትር ቤት ኖሮኝ ራሴ ቲያትር ቤት እንደፈለግኩ ልሰራ የምችለው ህልሜን በደንብ ልተገብርበት የምችለው ቲያትር ቤት ቢኖረኝ ህልሜ ነው። ስለዚህ ያንን ህልሜን በአንድም በሁለትም ወይ በኔ ወይ በሌላ ተግባራዊ የሚሆንበት ጊዜ እግዚአብሔር ፈቅዶ አሁን ሆኗል። ከጥቂት ምናልባት ከሁለት ወይ ሁለት ዓመት ተኩል ዓመት በኋላ ቲያትር ቤት ይኖረናል ማለት ነው። ስለዚህ አሁን ግንባታ ላይ ነው ያለው ማለት ነው። የግንባታ ፈቃድ ፕሮሰስ ላይ ነው ያለነው። ብዙ ጊዜ ሊወስድ ቢችል አይደለም። ቦታው ተረክበናል። በግልጽ ለመናገር በኋላ ደግሞ ከየት አመጣው ብሩ ተብሎ እንዳልያዝ ማን ነው ከጀርባ ያለው? አዎ ሳንዳት ሳላይ ነው። ንገራቸው እኔ መኖሬን ለመቁጠር። ሰይፉ ከጀርባ አለ። ያው ማን እንደሚገነባ እየጠየቀኝ ስለሆነ ከጀርባ አለ። ግንባታውን የሚያደርገው ወይንም ቲያትር ቤቱን የሚገነባው የሪታ ወንድም ነው። አሌክስ ወይንም ቴዲ እንለዋለን። ነዋሪነቱ በአሜሪካን ሀገር ነው። ለ9 ለ8 ዓመታት ያህል እዚህ ኢንቨስት ማድረግ ፍላጎት አለው እና ስናወራ እኛ ቲያትር ቤት እንዲከፍት ነው የምንፈልገው ወይም ቲያትር ቤት እንዲኖረን ነው የምንፈልገውና ከስራችን ጀርባ ከእግዚአብሔር ቀጥሎ ምን ጊዜም እሱ ከጀርባችን አለ። ምን ብናረግ ነው ጥሩ ወይንም ምን ብታረጉ የራሳችሁ ነገር ይኖራችኋል የሚል ነገር ይላልና ብዙ ጊዜ ስጨቀጭቀን የራሳችን ነገር ከኖረን ቲያትር ቤት ቢኖረን ነው።
የምንፈልገው። ምክንያቱም ቲያትር ቤት ኖረን ማለት ለኛ ብቻ ሳይሆን እጅግ በጣም በርካታ አርቲስቶች መድረክ አጥተው የመስሪያ ቦታ አጥተው የሚሰቃዩ ብዙ ባለሙያዎች እንዳሉ እናውቃለን። ለነሱም ቦታ የሚከፈትበት የሥራ ዕድል የሚፈጠርበት ስለሆነ ሁለተኛ ደግሞ እኛም ዝም ብለን 30 ካልገባ 40 ካልገባ ብለን ስንጫጫው አመታት የወሰድንበትም ነገር የራሳችን ነገር ሲሆን የራስን ዋጋ የመተመን በቃ አለቀ። ዋው በጣም ደስ የሚል ይመስለኛል። አሁን ቲያትር የደረሰበት ደረጃ አለ። እዚህ ደረጃ ላይ ሲደርስ ደግሞ አይ ፊልም አሁን እየገለበጠው ነው፣ ቲያትር እየሞተ ነው የሚሉ ወገኖች አሉ። የሽሜ አመለካከት እንዴት ነው? በመጀመሪያ ቲያትርን ፊልም ሊገለብጠው አይችልም። የመገልበጥ ጉልበትም የለውም ፊልም። ቲያትር ለኛ የ100 ዓመት ታሪክ ያለው ትልቅ መስዋዕትነት የተከፈለበት በርካታ ከኛ ቀደምት የነበሩ ዛሬኛ ልብስ ቀይረን በመድረኩ እንደፈለግን እንድንመሸነ ምንድነው እንድንሯሯጥበት መድረኩን ራሳቸው እያጸዱ ትኬት ቆራጭ ተዋናይ ፈታሽ የሆኑ ያሳለፉ አባቶች እዚህ ደረጃ ያደረሱት ሙያ ነው። ይሄ ሙያ 10 ዓመት 15 ዓመት አሁን የያዝነው ፊልም ሊገለብጠው አይችልም። ትልቁ ችግሩ ምንድነው? ፊልም ለሀገራችን የመጀመሪያው ቴክኖሎጂ አሁን በቅርብ የገባ ስለሆነ ማለት ህዝቡ በዲቪዲ በቻናል ፊልም ቲያትሮች ያል ግን እኛ ጋር ሲመጣ ምናልባት እነ ቀዝቃዛ ወላፈን ወይንም ከዛ በፊት ያሉ ጊዜያትን ነው የምንቆጥረው 10 ምናምን ዓመታት ነውና ለሰውም የራሱን የኛ ህዝብ የራሱን ነገር ማየት ስለሚወድ በፊልም ያንን ነገር ሲቀርብለት ተመልካቹ ለወራ ለ2 ዓመት ወረፋ እየጠበቀ የሚያየውን ቲያትር አሁን ግን በተለያዩ ሲኒማ ቤቶች የሄደ ያንን አክተር ወይንም ስራ ማየት ስለቻለ እንደ ምርጫ ስለቀረበለት ወደዛ ሄዶ ነበር ለተወሰኑ ጊዜያቶች። አሁን ግን ወደ ቲያትር የመምጣት ነገር አለ። በፊትም አልቀረም። የቲያትር ተመልካችና የፊልም ተመልካች በመጀመሪያ ይለያያል። የቲያትር ተመልካች ፊልም ተመልካች አሁንም እንዳለ ነው። የቲያትር ተመልካቹም ፊልም ያያል፣ የፊልም ተመልካቹም ቲያትር ያያል። ግን ከድሮ ጀምሮ ቲያትር ተመልካቾች የነበሩት ሰዎች በሰልፍ ብዛት በቲያትር ቤቶች እጥረት ያሉት ቲያትሮች ውስን በመሆናቸው ተመልካቹ ግፊያን በመጥራት የቲያትር ተመልካች ሸሽቶ ነበር። ስለዚህ ያ ተመልካች አሁን እየተመለሰ ቦታውን እየያዘ ነው ያለው። ለዛ ይመስለኛል ለአመታት የተሰራው የጠለቀች ጀንበር አሁን አንተ አዘጋጀው ልበል እንደ አዲስ? አዎ የጠለቀች ጀንበር እኔ አዘጋጅቼዋለሁ። ከኔ ውጪ ያሉት በሙሉ አዳዲስ አክተሮች ተደርገው እንደ አዲስ ምናልባት ከ10 ምናምን ዓመት በኋላ ለመድረክ ሊበቃ ነው። ብዙ ጊዜ እዚህ ትንሽ ቀንጭባችሁ አሳዩ ምናምን ስል ኮሜዲ ነገር ነው የተለመደው። የጠለቀች ጀንበር ደግሞ ትራጃይ ኮሜዲ ነው ሳቀው እና ኮሜዲ ይበዛዋልና እንደው የሆነ ነገር አንተን አግኝቼ ከዚህ ቲያትር ላይ የሆነ ነገር ሳትልልኝ ብንለያይ የሚከብደኝ ይመስለኛል። ቲያትሩ የተወሰነ ተቀንጭቦ አይ ማለት እኔ ለብቻ እኮ አይሰራም ቲያትር። እኔ የሆነ ነገር ላግዝ ይችላል። አንተማ ከመድረክ ከራቅ ቆየህ እኮ። ይሄ መድረክ አይደል እንዴ? ምንድን አይደለም። ምክንያቱም እኔ እስከ ሳቅ መድረክ ላይ ስትጫወት ቴሌቪዥን ላይ ስትጫወት በአክቲንግ አቅ ነበር። አሁን ግን ከዛ ዘለ ጋዜጠኛ ሆናል። ስለዚህ ጠፋብሃል። መድረክ ደግሞ የግድ እዛ ላይ መቆየት ያስፈልጋል። የትኛውን ፓርትሽ አንተ መረጥልኝና እኔ ስለማስታወሰው ሙሉ ፕሌውን ብዙ አመት ነው ያየሁት። ስለዚህ እችለዋለሁ። የሃናን ፓርት ተጫወትልኝ። ታባ ማለት ትራጀዲውን ከፈለከው እንግዲህ የሃናን ፓርት ተጫወት። ቀሚስ ለብሼ ልምጣ? ኧረ እንደዚሁ ተጫወት፣ ግድ የለም። በደንብ ገጸ ባህሪ ውስጥ ልግባ? እሺ እንግዲህ በደንብ ገጸ ባህሪ ውስጥ ገብቼ ቆይ እንዴ ያረገው ይሆናል እኮ። ሁሉም እርስ በርሱ ተቆላለፈ። ነፍሴ በጭንቅ ጣር ቆሰለች። ዓለም የመከራ ማዕዷን ዘረጋችልኝ። ከአንድ ቤት ጣራ ላይ የተመዘዝኩ የሰንበሌጥ ሳር ሆንኩ። ከእንግዲህ አይኖቼም በአሸንዳ እንጂ የተስፋ መገቢያ ፋኖሶች እንዳልሆኑም ጀምራ እያድጋችን ታልፋል።
አባባ ይቅር በለኝ። አባዬ ብቻዬን ነኝ። ጥላ ገለላ የለኝም። ጋሻ መከታ ሆንልኝ። ምን ነው ታለም? ምን ነው የሙት ቅርሴ? ዓለም በእኔ ትደፋ፣ እኔ ኩርመት፣ እኔ ጭብጥ ብዬ ጭንቅም ባላምባ። አንዬ ምን ነው? ምን ሆነሻል? አንዬ ንገሪኝ እንጂ ከብደት በስተቀር ምንም የለውም ብለሽ ነው? እውነትሽን ነው? ይቺ ዓለም የሀብትን በረከቷን ነፍቃኝ የቸረችኝ እሱም ብቻ ነው። ግን አንድዬ እንዳሁኑ እኮ መለስ ሲልልኝ ምክርም ሀሳብም እችላለሁ። ምን ሆነሽ ነው? ንገሪኝ እስቲ ንገሪኝ አንድዬ፣ ምን ሆነሽ ነው? አንተ ምንም አትሆንም። እንዴት ምንም አልሆንም? እንዴት ምንም አልሆንም? አንቺ ከሌለሽ የምን ሀብት የምን ኑሮ አለኝና? የኔ እኮ የፈረሰው ገና ሳልሰራው በልጅነቴ ነው። በህመም ትከሻዬ ተሰብሮብኝ የዚችን ዓለም ሰቆቃና ድካም እንዴት እችላታለሁ? ሀና የሙት አደራሽ እኮ ነኝ። የምትፈራና የምትጠላ ነፍሴን ማን ይሰብስባት? ሀንዬ ማን ይሰብስባት? ጋሼ ይቺ የመከራ ፍሬ ያረገዘች የጣር ምጥ የምታመጥ ልጅህን እኔን የሰው ቅራፊ የእብደት ልጥ የሆንኩትን አሜኬላ በተከሰከሰበት ምድር የወጋንን ሳንነቅል ሌላው የወጋን መደጋገፍ አቅቶን ደማችንን እያዠቀዠቅን ስንሄድ አጽም ቀና ብሎ አይዟችሁ ያላለን የተጫጫን እንቅልፍ ቢወስድ ሀናዬ ሄጄ ልቀስቅሰው ይሆን? አዩቶ እሱ ከማይቀሰቀስበት አልጋ ላይ ተኝቶ ተወኝ። እኔ ምንም አልሆንም። አይዞህ ሰይፉ ልክ አይደለሁ? አሁን ልክ ነኝ። በቅርቡ የሰራኸው ቲያትርም ምናልባት እኔ በቲያትር ቤት ደረጃ ነው የማውቀው። የሚስት ያለህ ዛሬ በቪሲዲ ወጣ፣ ሰማችሁ ነው አይደል? እውነት ነው። ይሄ ቲያትር ነበር? ቲያትር ነበር። ቪሲዲ ሲሆን ከመድረክ ላይ ተቀዳ ነው ወይንስ እንደ ፊልም ተሰራ? አይ ከመድረክ ላይ ከዛው ከኢትዮጵያ ብሔራዊ ቲያትር በ5 እና 4 ካሜራ ይመስለኛል፣ በዛ ነው ከመድረክ ላይ የተቀረጸው። ያው ለመጀመሪያ ጊዜ የመድረክ ቲያትር በቪሲዲ ወይ በዲቪዲ ወጥቶ አያውቅም። በቴሌቪዥን ግን የታዩ አሉ። እነ ፍቅር የተራበ እና አንቲገን ሌሎችም ቲያትሮች አሉ በቴሌቪዥን ታይተዋል። ይሄ ግን የመጀመሪያው እንግዲህ በዲቪዲ እና በቪሲዲ ሲወጣ ቲያትር ቤት ለመመልከት እድል ያልገጠማቸው ወይንም ወደ ቲያትር ቤት የማይመጡ ቲያትርን እየናፈቁ ቤታቸው ድረስ የመድረክ ቲያትር ሄዶ እንዲያዩት ነው እንግዲህ የተፈለገው። ከዛ ውጪ ሽመልስ በቅርቡ ይመስለኛል የመዝሙር አልበም ሁሉ አሳትመህ ነበር። አሁን ደግሞ ያለንበት ጾመ ሕማማት የሚገባበት ነው እና ከዛ አንጻር ይሄ ነገር በቀጣይነት የሚቀጥል ነው ወይንስ ለአንድ ጊዜ ብቻ ነው ሽመልስ አበራ ጆሮ ዘማሪ የሆነው? አይ እንግዲህ ዝማሬ እንደ ቲያትር ወይ እንደ ዘፈን ብድግ ብሎ የሚሰራ አይደለም። ያው የራሱ መፈቀድ የሚል ነገር የሚጠይቅ ነገር ይኖራል። ያኔ መዝሙርን ስሰራው ኮራ ኢየሱስ ቤተክርስቲያን እቴ ቤተክርስቲያን ታሰራ ስለነበር እዛ ቤተክርስቲያን እጄ ስጎበኝ በጣም ያሳዝናል። ቦታው ወደ ደብረ ሊባኖስ ነው፣ ትልቅ ስፍራ ነው። ግን እዛ አካባቢ ያለው ገበሬ ስለሆነ ለራሳቸው አርሰው ቤተሰባቸውን ከማስተዳደር ውጪ ቤተክርስቲያንም ለማሰራት አቅም ያላቸው አይደሉም። ስለዚህ ከከተማ የሚሄድ ሰው ነው ያንን ሲጎበኝ እርዳታ የሚሰጠው። ስለዚህ ገንዘብ ሲሰበሰብ ብዙ ጊዜ እዛ አገኝ ነበርና ያ ብር ተሰብስቦ ቤተክርስቲያን የሚሰራ ስላልመሰለኝ ያቅሜን እግዚአብሔር ፈቀደልኝን ሰጠው። ግን ከዛ በኋላ ምን አለ መዝሙር ብዘምር በስሜ ሊሸጥ ይችላል። ስለዚህ ያ ዝማሬ ለቤተክርስቲያን ማሰሪያ እንዲውል በማለት ነው የተነሳሁት።
ከዚህ በኋላ መቼም በዚህ አንደበቴ ዘፈን አልዘፍንም። ስለዚህ መዝሙር ነው ልዘምርበት የምችለው። ከዚህ በኋላም ቀጣይ ልዘምር እችላለሁኝ፣ ግን እግዚአብሔር ፈቅዶ አንድ መዝሙር አበርክቻለሁኝ። ቀጣይነቱን እግዚአብሔር ነው የሚያውቀው። አይ ምናልባት እያየኸው እያወራህ አይ ነበር። እስኪ እንደዚህ በል፣ ይሄ እንደዚህ ነገሩ ምንድን ነው? ሽሜ ናይክ ነው ስፖንሰር አድርገው። እኔን ለምን አላረጉኝም? አይ እንግዲህ ስፖንሰር ሲያደርጉ እነሱ ፊት ይጠይቃሉ። ፊት ያለ ለገበያ የሚሆን ማይሆን ሽመልስ አበራ ጆሮ ከኔ ጋር ላረገው አጠር ያለ ቆይታ ከልብ አመሰግናለሁ። ባካችሁ